ሃይ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ሁሉም የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሰን እንላለን። ዛሬ ትንሳኤን ምክንያት አድርጌ በአዲስ ፕራንክ መጥቻለሁ ቤተሰቦቼ። እናንተ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከመጨረሻ እንደምትከታተሉን በእናንተ እርግጠኞች ነን። አሪፍ ፕራንክ ይዣለሁ። ማሬ ያው ደሃክማት ምናምን ውስጥ ተኝታለችና እየሰማችኝ አይደለም፣ እርግጠኛ ነኝ ውስጥ ተኝታለች። ምን ላረጋ አስባለሁ? ባህል እንደመሆኑ መጠን ያው ማንኛውም ሰው ከቤተሰቦቹ ከቅርብ ዘመዶቹ ከጎረቤት ጋር ከዘመድ አዝማድ ጋር ነው ትንሳኤን በደስታ በፍቅር ነው አብረን እናሳልፈው። ሰይጣን ጽፎብን የነበረውን የዕዳ ደብዳቤ መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ እንደኛ ሆኖ አድጎ ልክ እንደኛ ሆኖ እኛ ህፃናቶች እንዳድግነው ነው ሁሉን ነገር ሰርቶ ከኃጢአት በስተቀር በመድር ላይ ሲያድግ 33 ዓመት ከ3 ወር አስተምሮ ሰቅለውት ሞቱን በ3 ቀን ውስጥ ድል አድርጎ ተነስቷልና የዕዳ ደብዳቤያችንን ማህተሙንም እሱን ካንሰል አድርጎልናል። መድኃኒታችን ኢየሱስ ክርስቶስ ለዘላለም በፍጥሯን አንደበት የተመሰገነ ይሁን እና ይሄንን ደስታ ይሄን የመሰለ ደስታ የምናሳልፈው ከዘመድ አዝማድ ከቤተሰብ ከተራቡ ከተጠሙ ደስተኛ ከሆኑት ጋር ብቻ በዙሪያችን ካሉ ከቅርብ ሰዎች ጋርና የተራቡ ከተጠሙት ጋር ነው አብረን የምናሳልፈው። እኔና ባለቤቴ ግን ምን አስበን ነበረ? ያሰብነው ምንድነው ቤተሰብ ጋር ሄዶ ማሳለፍ ነው። ስፔሻሊ የቤተሰብ ጋር አብረናቸው ማሳለፍ። ዋው! እና ይሄንን ተጠቅሜ ፕራንክ ምን አስቤያለሁኝ? ቤተሰቦቼ አንቺን ይዤ እንዲሄድ ለበዓል አይፈልጉም እያሉ ያሉት እነሱ እንደ ድሯችን በፊት እንደነበረው በመሃላችን ባዳ ሌላ ሰው ሳይገባው የኔ ፍቅር በጣም ይቅርታ ባዳ ምናምን ስል ያው ለፕራንኩ ይመቸኝ ዘንድ ነው። ተመልካቾችን በጣም ይቅርታ መሃል ባዳችን እንዲገባ አንፈልግም። ስለዚህ ይዛት እንዳመጣ ብቻህና ብለውኛል። እንደዚህ ቀስ ብዬ ማረው ምንድነው እንዳሰማኝ ነው ብለውኛልና ይሄንን በዓል የትንሳኤ በዓልን ያው ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ መሬት ላይ ይሄን ሁሉ መስዋዕትነት የከፈለው ለፍቅር እንደሆነ አውቃለሁ። የኔ ቤተሰቦች ግን እንደዚህ በማድረጋቸው በጣም አዝኛለሁ። የተከፈለውን ፍቅር መስዋዕትነት ፈጣሪ የከፈለውን ምን ዘንዳ ጣላችሁት ብዬ እኔ ብቻዬን ሲሄድ ጓልባልቻለሁ። አንቺ ግን ለአሁኑ ቤተሰቦችሽ ጋር ተሳልፊያለሽ በዓልን። እኔም ቤተሰቦች ጋር በዓል ካለፈ በኋላ እዚሁ ቤት ተመልሰን እንገናኝላታለሁ። ምን እንደምትል አላውቅም። እዚሁ ፊታችሁ ላይ አምጥቼ ነው ይሄን ፕራንክ መስራት። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከመጨረሻው ተከታተሉኝ። እዩኝ ምን እንደምትል ለቤተሰቦች ያላትን ሪስፔክት የተለያየ ነገር አይዲዋን ሁሉ ነገር የምናይበት ይሆናል። ይዣት ልምጣ ቤተሰቦቻችን ይዣት መጥቻለሁ። ያው ተኝታ ነበረ እንዳልኳችሁ በግድ ነው ቀስቅሽ ምናምን ይዣት የመጣው ሻሻ ስራ ምናምን ያው እንዳይደብር ምናምን ነው የምትለው። ያው ለእናንተ ያላትን ሪስፔክት ሳላደንቅ አላልፍም። ደስ ይላል። እንዴት እንዲሁኝ ምናምን ነው የምትለው። ደስ ይላል። እውነት ነው። ሰላም ባያችሁ። ሰላም እንዴት ናችሁ? ክብራትና ክብራን ዩቲዩብ ቻናላችን ቤተሰቦች ግን ምንድነው አልገባኝም። አይዲያው ምንድነው? የምናወራበት ምንድነው? መጪው በዓል ነው አይደል? መጪው በዓል ነው። ትንሳኤ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ከሲኦል ደጅ ያወጣበት ጊዜ ነው። ትንሳኤ ነው። የሲኦል ደጅን በመስቀሉ የዘጋበት ጊዜ ነው። ይሄን ደግሞ ከቤተሰብ ጋር ልናሳልፍ ተነጋግረን ነበር እና ምንድነው ከቤተሰብ አንድ ጥሪ ደርሶኝ ነው እና አንድ መልእክት ልንገርሽ ብዬ ነው በተመልካች ፊት በኋላ ሌላ ነገር እንዳይፈጠር። ምንድነው ቤተሰቦቼ ምንድነው ያሉት? አንተም እኛ ጋር ነው እሷም ቤተሰቦቿ ጋር ታክብር ነው ያሉት። ይህ ማለት ምን ማለት ነው? ሲጀመር ይሄኮ መጀመሪያ ማውራት ነበረብን። ካሜራ መክፈት ለምን አስፈለገ? ችግር የለውም ላይለቀቅ ይችላል። ለመግለጽ ይከብዳል።
እኮ ምንድነው ሲጀመር እንዴት ነው እሷ ቤተሰቦቿ ጋር ትሄድ አንተም እኛ ጋር ነው ማለት ሲጀመር እንደዚህ አይነት ወሬ አያወሩም ይሄ እኮ ማለት ነው አይደለም ያሉት ምን መሰለሽ ያወራሉ አያወሩም አይደለም ተጋባ በኋላ እሷ ጋር ትሄድ እዚህ ጋር ትሄድ ምናምን ይባል ነገር አለ እንዴ እንደዛ እኮ አይደለም ያሉት እነሱ ከመጥፎ አይመስለኝም እነሱ ያሉት እንደ ድሮአችን ቤተሰብ ብቻ ሆነን አብረን ማሳለፍ አለብን በዓል ትንሳኤን ደግሞ መጣት ምክንያቱም በመሃላችን ሰው እየገባ ባዳ እየገባ ነው ያሉትና በደንብ በግልጽ መነጋገር አልቻልንም መሳቅ መጫወትም አልቻልንም ምክንያቱም ሼም መጀመሪያ ካሜራውን ዝጋና እኔ እናንተ እናወራ እንደዚህ አይነት ወሬ ማለት ነው ራሴ የፈጠርከው ወሬ ነው እንጂ በፍጹም አይደሉም እንደዚህ አይሉም ይሄ ራሴ የፈጠርከው ነገር ነው ምን መሰለሽ ያሉት እነሱ እኮ እሷም ቤተሰብ አላት ቤተሰቦቿ ጋር ሆና ነፃውና ታሳልፍ አንተም ቤተሰብ አለ የተከበረ ቤተሰብ ስለዚህ የተከበረውን ቤተሰብን ደግሞ ብቻን መጥተህ አክብረህ በዓሉን አንድ ላይ ነው መሄድ ያለብህ ማንንም ሰው ይዘህ አትምጣ በቃ ምን አይነት ወሬ ነው እኔ አልገባኝም እሷም ቤተሰቦቿ ይሄ ራሴ የፈጠርከው ወሬ ነው እነሱ በፍጹም አይሉም እንደዚህ እነሱ እኮ የትዳር የፍቅር ተምሳሌት ናቸው እንጂ አንተንም ስታጠፋ እኔም ሳጠፋ እኩል የሚቆጡን እንጂ አንተ እንደዚህ አድርግ ከሌ እሷም ቤተሰብ አላታቃለው ቤተሰብ አለኝ ግን እኔ እንደው በጣም ነው ከነሱ ጋር ሳከብር ምን ስል በጣም ደስ የሚለኝ ስቀር ራሱ ቅር ይለኛል በጣም ማለት ነው ሲጀመር ራሴ የፈጠርከው ነገር ራስህ ነህ አይደለ ተናገር እነሱ ጭራሽ እንደዚህ አይነት ሐሳብ አይደለም በህልማቸው በሆራቸው እንደዚህ አይነት ነገር አይሉ የማንም ቤተሰብ ነው እንኳን ቤተሰብ የሆነ ሰው አትምጣ ብሎ ከኛ ጋር ታክብር ሊሉ ቀርቶ ማንም ጎረቤት ሁሉም ሰው ነው ሲጀመር በደስታ አብረው ከነሱ ጋር የሚያከብሩት ምን አይነት ወሬ ነው እሺ እስካሁን ከሰደብሽኝ አይበቃም አይደለም በቃ አይሉም ብለሽ ከኔ ይልቅ እነሱን አይደለም የምታምኙ እኔ እንድትሰድብኝ አይደለም የመጣሁት አይሉም ራስህ ነህ ብለሽ እንድትዘረጥጭኝ አይደለም የመጣሁት በቃ ስራት ያዥ በቃ ነገር አትበል የማይሉትን ነገር በፍጹም አትበል ከነሱ ጋር ትቀጥያለሽ እነሱን አይደለም የምታምኚ ከነሱ ጋር በቃ ሻውን አንድ ጨቃጨቅ እስካን ጨቃጨቅ ማለት ነው የግል የራሳችንን ነገር የምናወራው ነገር ካለ የራሳችንን እናውራ እንጂ አሁን እነሱ ያላሉት ጭራሽ ያላሰቡትን ነገር ወይስ ራስ ልታስቀረኝ አስበህ ነው እንዳሊ አስበህ ከሆነ ንገረኝ በቃ የተፈለገው እኔ የምፈልግ ቤተሰብ የሚፈልግ አንቺ እንዳልሽው እንዲቀሪ ነው የተፈለገው በቃ ዋናው አንቺ አለመሄድ ለቤተሰቡ ጤናማ አሪፍ ባህልና ሳልፋ እኔም ቢሆን ምቾት አይሰማኝም እንዳልሽው በቃ አንቺን እጂ አንቺ የሆነ ነገር ወይ ለኔ መጀመሪያ ምግብ ሲያስይዙኝ እንዴት ለኔ ያላሳዙኝም ብለሽ ያስታስብ ይሆንላለው የሆነ ወይ ውሃ ሲሰጡኝ ለልጃቸው ሲሰጡ ለኔ ያልሰጡኝም ምናምን ትይሆን ምናምን በየ አንተ ነው የምትቀናው እንደውም ካንተ አስበልጣው እኔ ሲንከባከቡኝ አንተ ራሱ ትቀናለህ ስለዚህ እሱ ስልችት ብሏቸዋል በቃ ስለዚህ ብቻና ልጃችንን እንከባከበዋሉኝ ነው የምትለው ለብቻው ይምጣና እነሱ ይውለ እንደዚህ አይነት ነገር ወሬ ማለት ነው በጣም እነሱ ለትዳር ተምሳሌት ናቸው ሰው የሚመክሩ ምናምን እንጂ እከሌን ነጥለውና እነሱ የኔን ቤተሰብ ሄዶ ቢያከብርዛ በጣም ደስተኛ ናቸው ሰው አክባሪ በጣም በቃ ለትዳር ምክር የሚሰጡ ብዙ ነገሮች ማለት ነው ተምሳሌት የሚሆኑ ናቸው እንጂ ለበዓል አብረ ተደስተ ከነሱ ጋር በቃ እንዳትመጣ ብለዋል በቃ ንግጥ ነው አሁን አንቺ እንደድሮ የአብርሃም ተምሳሌት ናቸው አብርሃም እንደዚህ አይነት ወሬ ሲጀመር አይወራም ሲጀመር በጣም ሲሪየስ ጉዳይ እኮ ነው እነሱ ያላሉትን አትፍጠር ይሄ በጣም ነው የሚያስጠላው ሲጀመር ማለት ነው ቅሬታ የሚፈጠረው እኮ ማለት ኢቭን ቢሉኝ ራሱ ለምን ነገርከኝ ለምን ለኔ ታወራለህ ለምን አልነገርሽ ለምንድን ነው ማነግርሽ ምክንያቱም እኔ አንቺን ምንም ነገር ላልደብቅሽ ለራሴ ቃል ገብቻለሁ አይደለም እኔ ሲጀመር አላምንህም አንድ ነገር ልንገርህ ምክንያቱም ማለት ነው ከዚህ በፊት አንቺ እንዴት ትዳርሽን አታምኝም አይደለም ከዚህ በፊት ሲሄድ ማለት ነው ፊታቸው ተቀይሮ ያቀም የሆነ እኮ ለውጥ ስታይ በቃ አሁን ኑሮ ተወዷል ተቀይሯል አቻሉ ኑሮ ከተወደደባቸውስ በቃ እንግዳ በዝቶባቸዋል በቃ አስፈልግም ተመልካቾቻችን ይሄው እንደምታዩት እኔ ነው ለባሏ ክብር የላትም እኔ ነው እየተሳደበች ያላችሁ እኔ በግልጽ ነግረውኛል እኔ እሷ ከመምጣቷ በፊት አንዴ ላውራ ሪስፔክት አለኝ እንደዛ ትበላ ስታወራ ማለት ነው እኔ በሌላ ይሄው አዩኮ አንተ ነህ አለች የፈጠርከው ራስና ያላየሁት ነገር እንዴት ላውራ
ያላየሁትን እነሱ ያላሳዩኝ ወይ ፊታቸው ቢቀየር ወይ የሆነ ነገር ቢሆን አዎ ልክ ነው ይሄ ልጅ ብዬ ራሴንም አስቀራለሁ ግን እነሱ እንኳን እኔ አይደለም ጎረቤት ራሱ መጥቶ ሲበላ ሲጠጣ በጣም ደስተኛ በቃ እነሱ ስለሚያሳልፉት አብረው ስለአለው ደስታ እንጂ ስለምግብና የሚጨነቁ ሰዎች አይደሉም ስላዩአቸው በትክክል እመሰክራለሁ እንደውም ለትዳር ለእኛ ራሱ ትዳርን እንዴት ማስኬድ እንዳለብን የሚመክሩ ሰዎች ለበዓል ምናምን አንቺ አትሄጂም ትቀሪያለሽ እንደዚህ አይነት ወሬ ዞሮ አትሄጂም ሲጠይቁኝ አሳውቂያታለሁ እላለሁ እውነቴን ነው የምነግርሽ እውነቴን ነው የምነግርሽ ሄጄ ማለት ነው እንዴት መጣች ብሉኝ እኔ ነግሬያታለሁ ራሷ በጉልበቷ ነው የመጣች አገባኝም ከተማው ህገ መንግስቱ የፈቀደላት ነው ለራፍ ብዬ ማለት ነው ራሴ ልያሳረፍኩ ነው አሁን ሌላ ታሪክ ውስጥ አሁን እኔ ጭንቅላቴ ወይስ እንድናደድ ወይስ እንድጎዳ ምናምን አውቀሽ ለሚር ነው አይደል ግግም ብለሽ እንደዚህ አውቀሽ በቃ አይሉ ምናምን ስንት ወላጅ እኮ ተማራሉ እኮ ካልፈለጉኝ ደግሞ በአንተ በኩል አይደለም በራሳቸው በኩል በግልጽ የሚናገሩ ሰዎች ናቸው ከተቀየሙ ምንም ካሉ እኔ አንተ ቤተሰቦች ስለሆኑ ሳይሆን በጣም በቃ ለትዳር ለሁሉ ነገር ተምሳሌ ተቻችለው ተፋቅረው አንተ ትብስ አንቺ ትብሽ ብለው እኔ ሁሉ ጊዜ አማወራው ነገር ስለሆነ ማለት ነው እንደውም ላንተ በጣም እንዴት አይነት ቤተሰብ ናቸው ነው ማለት ምክንያቱም ሰው ይወዳል እንዴት አትይበላሽ ላንቺ ነው ምንድነው ላንቺ ነው ውሃ መጣ ላንቺ ነው የሆነ ቃ መጣ ላንቺ ነው የሆነ ምክር ላንቺ ነው ይሄ ይሆናል እኔንም የሆነ ነገር ሳመሽ ምክሪው ነው ካመሽው ሚስት ከቤተሰብ ጋር ሆና ስታማ አስቡ ይሄንን አሁን ድጋሚ የምታማው ነገር አለ ቃልኩ በቃ ይሄን ተናግራ ከዛ በኋላ ልታኮርፍ ነው እኔ ምልክተኛ ብቻዬን ዳጥላለሁ እሷም ቢብላለች እኔ ብቻዬን ሄዳለሁ እንዳትመጣ ብለዋል ድጋሚ እመጣለሁ ብላለች ግግም ብላለች ብዬ ነግራቸዋለሁ ደውለው ራሳቸው ይነግሯታል አያገባኝ በቃ ስማ ስለዚህ ማለት ነው እኔ ማሚ ጋር ደውላለሁ ፍለፊት ማሚ ጋር ከፍተሃል አይደለ ኦዲየንስ እንዲሰማው ይሄንን ነገር ይሰማል በደንብ ይስማው በደንብ ምንም ሳላስቀንስ ምንም ሳልጨምር ሳልቀንስ እንተናገር ደስተኛ ነህ በመናገር ሲቀጥል እኮ ነው ተመናገር ነበረብን ግን መጥፈቱ ካልቀረ ማሚ ጋር እንደውልና ትክክለኛውን ነገር እናንተም ትሰማላችሁ እኔም እሰማለሁ ግን ይኸውልህ ስለተጠራጠርኩ አይደለም ምደውለው ስለዋሸህ ነው ምደውለው እሺ እንደዚህ አይነት ነገር ግን ሁለተኛ እየፈጠርክ አታውራ እንዴ የት ነው የምትሄጂው ልቀቀኝ የት ነው የምትሄጂው ላመጣ ነው ስልኩን አምጥቼ እደውላለሁ ከዛ እነሱም ኦዲየንሶች የሚሰማሉ ይዘሽ ነኝ ካላመንሽኝ ይዘሽ ነኝ ቆይ ልቀቀኝ ቆይ ጥለሻት ሂጂ ለምንድን ነው የምትሄጂው እንዴ መሄድ ማለት መሄድ ቆይ በኋላ ትደውያለሽ እስቲ ልቀቀኝ ልሂድና ማለት ነው ተመልካቾቼ ያው እንደምታዩት ቀሪ ፕራንክ እያረኩ እንደሆነ እያዋሸው እንደሆነ ተባልኗል ምንም አልተሳካልኝም ዞሮ ግን በቪዲዮአችን ዘና ፈታ እንዳላችሁ ተስፋ አረጋለሁ ቆይ ግን እንዴት አንቺ እንደዚህ አልሽ እንዴት አትምጣልሽ ብቻናሉ ወላጅ እኮ ነው ብቻ ሊፈልገኝ ይችላል እንዴት እንደዛልሽ ብቻህን ቢፈልጉ ማለት ነው የግል ጉዳይ ካላችሁ አብራችሁ ታወራላችሁ እንጂ የማይመስል ነገር ነው ውድ ቤተሰቦች ያደረገው ምክንያቱም እነሱ እንኳን እኔን ተቀርቀርቶ ማለት ነው ሌላ ሰውም አብረው ለማሳለፍ የሚጥሩ ነው ለእውነቱ ከሆነ በስነ ስርዓት ነው የሚያስተናግዱት በጣም በፍቅር የተሞሉ ሰዎች ስለሆኑ አንዳንዴ እኮ ለመጠራጠር ራሱ ፊት ይቀየራል ወይ የሆነ ነገር ሲኖር እንደዚህ አይነት ነገር አለ እንዴ ብለህ ለመቅረትም የሆነ እንትን ትዘጋጃላችሁ ስለዚህ እኔ ከነሱ ያየሁት ነገር ምንም የለም እንደውም በየጊዜው ብንሄድ ምንም ነገር አይሰማቸውም በቃ በጣም ሰው የሚወዱ ሰው የሚያከብሩ ለትዳር ተምሳሌት የሆኑ በቃ ፍቅር ናቸው የሆነት በጣም ነው እኔ የሚገርመኝ ማለት ነው ስለዚህ ያላቸው መተሳሰብ ያላቸው መዋደድ ስለዚህ እኔ ራሱ ፕራንክ ለመሆን አሁን በእንደዚህ አይነት ነገር አይመጥንም ስለዚህ የመጀመሪያው ከዚህ በፊት ያለውን ቪዲዮ እናታችኋል የዛሬው ፕራንክ ብቻ ነው ያልተሳካ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ሲሪየስ ነው በነገራችን ላይ ቻልኩትን ያክል ከስቴፕ እየተቀያየርኩ ነበረ አልተሳካልኝም መልካም የትንሳኤ በዓል ብያለሁ በዓሉን የሰላም የጤና የብልጽግና ያድርግልን ሀገራችንን ሰላም ጤና ፍቅር ያድርግልን እላለሁ በእኔ በኩል
በሷ በኩል ደግሞ እንግዲህ ይሄንንም ውሸት ነው የምትለው ውድ የዩቲዩብ ቻናላችን ቤተሰቦች በቪዲዮአችን ፈታ ዘና እንዳላችሁ ተስፋ እናደርጋለን። ያው ፕራንክ አድርጎኛል ማለት ተወዛግቤያለሁ። የሆነ ሰዓት እንደውም በጣም ማክረር ሲጀምር በጣም አወዛግቦኝ ነበር። ግን አንዳንዴ የማታምኑት ነገር አለ። በቃ በእንደዚህ አይነት ነገር የማይመስል ነገር ማለት ነው ለሚስታትንገር። ስለዚህ እንደዚህ አይነት ነገር አቁም። ይሄን ቪዲዮ ስትጀምሩ በመጀመሪያ ማየት ስትጀምሩ ላይክ ማረጋችሁን እንዳትረሱ። በመጀመሪያ ቪዲዮ ላይ ስትገቡ ላይክን ተጫኑ። ሰብስክራይብ ኮሜንት ያደረጋችሁ ያላችሁን ሐሳብ አስተያየት መግለጽ ትችላላችሁ። በነገራችን ላይ ከንቅልፌን የተነሳሁት ጨብረር ምናምን እንዳልኩ ነውና ደንግጫለሁኝ ሲቀሰቅሰኝ። ለማንኛውም ጥረትን ሳላደንቀው አላልፍም። ጎበዝ ነህ። አመሰግናለሁ። መልካም በዓል። መልካም ጊዜ